መጣልሽ። ወይኔ ይሄ እብድ! አንቺ ምሩ ቆይ ምሩ አንድ አናግሪኝ። ክፈችው አንቺ ውሻ። በቃ ሄድ አልፈልግም። እንዴ ወይኔ አየሁት ልትክደኝ ነው? ምን አባሽ ነው ያየሽው? አዎ ስትማግጥ ነበር። ሌላ ሰው አያየኝም ብለህ ነበር አይደል? እገልሻለሁ ግን ቤተሰብ ፊት አዋርደሽኝ በሰላም አኖሪም። እምነት የበላሁን አንተን በህይወት ያቆመው አምላክ እኔን አይገልኝም። የትኛው ፍርድ ሰጪ ነሽ አንቺ ደግሞ? ከህይወቴ ብትወጪ ተገላገልኩ። እሺ ካንቺ የተሻለ ትገባኛለች። ፈጣሪ ሰዎችን ከህይወታችን የሚያስወጣው እኛ የተሻለ ነገር ስለሚገባን ሳይሆን እነሱ ከኛ በላይ የተሻለ ነገር ስለሚገባቸው ነው። ወይኔ ቺብሽክ! እሺ አሁን በሩን ክፈቺው። በቃ አልከፍትም፣ ሂድልኝ። ኧረ ምነው ልብሽ ለኔ ቢያዝንልኝ፣ ምነው ከምታምኘው በላይ ፍቅር አለብኝ። ካልነገርሽ ምን አውቃለሁ። እንዴ ያቺ ቸጋ ጀለስሽ አይደለች እንዴ? አዎ ናት። እና ምን እሺ አትነጋገሩም ነው? እባክህ ዘግታኛለች። ምን ያ ሁላ ነገር ሆነሽላት? ደግ ሰርተህ እጅህን አትጣ። አመድ አፋሽ ያደረገችሽ ገና ለገና ገንዘብ አገኘው ብላ ፊቷን አንቺ ላይ ታዞራለች። አይዙ እንኳን ወዳጅ ጊዜም ፊት ያዞራል። አይዞሽ ለኛ ሲዞርልን ደግሞ ሰፈሯን በክላክስ እናስጨንቃታለን።